Okay, we are going to Romans chapter 1, verse 16 and 17. ሮሜ ምዕራፍ 1 ቁጥር 16 እስከ 17 ያለውን እንሄዳለን። ሮሜ ምዕራፍ 1 ቁጥር 16 እግዚአብሔርም ስለገለጠላቸው ኦኬ ጥቅሱን ልጻፍላችሁ። መጀመሪያ ጽድቅ በሃይማኖት የሚለውን ትጽፉና ሮሜ 1 17 እግዚአብሔር ስለገለጠላቸው ስለ እግዚአብሔር ልታወቅ የሚቻለው በእነርሱ ዘንድ ግልጽ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኖ የሚያስተውለውም ልባቸው ጨለመ ይላል። Yes. Apostle Paul summarizes gospel. ሐዋርያ ጳውሎስ ወንጌል የሚለውን ቃል ሳጠቃልልልን እናያለን። He studied about the law of God in the Bible, and actually he was a scholar of the Roman Empire. Yeah, the law of the Roman Empire. እንግዲህ ጳውሎስ የእግዚአብሔርን ሕግና የሮም መንግስትን ሕግ በትክክል ያጠና የተረዳ ሰው ነበረ። Secularly we can call him great scholar of the law of the Roman Empire. ጳውሎስን ታላቁ የሕግ ባለሙያ ወይም ደግሞ በሮም መንግስት ግዛት ስር ታላቁ የሕግ ባለሙያ ወይም ደግሞ የሕግ አዋቂ እንለዋለን። Yes, Jesus says of the absolute condition of being saved, of salvation, in two categories. ኢየሱስ ደግሞ ፍጹም የሆነ የደህንነትን መንገድ ወይም ደግሞ የጽድቅን መንገድ በሁለት ይከፋፍላል። First is born again. የመጀመሪያው ዳግም በመወለድ ነው ዳንነት የሚገኘው። Yes. Johannes chapter 3 verse 3. ዮሐንስ ወንጌል ምዕራፍ 3 ቁጥር 3 Jesus says, unless one is born again, you can never see the kingdom of God. እንደገና ካልተወለዳችሁ በስተቀር የእግዚአብሔርን መንግስት በፍጹም አታዩም አለ ኢየሱስ። Actually, this is biological, with biological term, Jesus says. ይሄ ደግሞ የስነ ተፈጥሮ ሐሳብ ነው። ክርስቶስ በዚህ ዳግም መወለድ የሚለውን ቃል የተናገረው። Actually, genes or seed must be ስነ ባህሪያችን እንደገና መወለድ ስላለበት ነው። ዳንነትን ከፈለገን ይህ ስነ ባህሪ ሞቶ ሌላ ስነ ባህሪ በህይወታችን መፈጠር አለበት ማለት ነው። Many people say about the change. ብዙ ሰዎች ስለመለወጥ ወይም ደግሞ ስለመቀየር ያስተምራሉ። Yes, this will change in biological term, change of seed. Not the fruit, actually. ይሄ የፍሬው ሳይሆን የጥቅስ የሚያሳየን የዘር መቀየር ማለት ነው። Yes, actually not of our words or thoughts or doings. ይሄ ደግሞ ተግባራችን ንግግራችን የሚባል ፍሬው እንዲቀየር ሳይሆን Yes, as we have studied, the problem is the seed. ባለፈ እንዳጠነነውም የማንኛውም ነገር ችግሩ ፍሬው ላይ ሳይሆን በዘሩ ላይ ነው ማለት ነው። Yes, as we have studied, Satan has taught us you should correct your thoughts, things and doings. ሰይጣን ለህዝቦች ወይም ደግሞ ለሰው ልጆች የሚያስተምረው ነገር ፍሬውን ቀይር ነው። ወይም ንግግርን ተግባርህን
እነዛን ነገሮችን እንድንቀይር ነው ሰይጣን የሚያስተምረን። Okay? Yeah, we should not forget this very important truth. ይህን ወሳኝ የሆነውን ቃል ልንረሳ አይገባም። Yes, we can see, we can the seed of our even sinful nature, and of course, we cannot change. Actually, we cannot change the fruits of our sins also. በዋናነት የክፉ ልብ የሆነ ወይም ደግሞ የክፉ ዘር በህይወታችን ያለውን መቀየር ስለማንችል የክፉ ፍሬያትን ደግሞ ከህይወታችን መቅረፍ አንችልም። So Jesus said, yeah, if your seed can be changed, automatically your fruits, can be changed also. ኢየሱስ እያስተማረን ያለው ደግሞ ዘር ወይም ደግሞ ዘራችሁ ቢቀየር ኖሮ ፍሬያችሁ ወዲያው በዚያ ሰዓት ይቀየራል። የመጀመሪያና የሚቀድመው ዘር መቀየር ነው የክርስቶስ አስተምሮ። Yes, the important thing is ዘር እጅግ አስፈላጊው ነገር seed. የዘር መቀየር ነው ማለት ነው። The seed never can be changed by our own effort. ይሄ በውስጣችን ያለው የስነ ባህሪ ዘር ደግሞ በእኛ ጥረት ከቶ ልንቀይረው ልንለውጠው የማንችል ነገር ነው። Yes, of course. So the seed of sin must die and you must be born again to seed of God. ስለዚህ ይሄ ደግሞ መቀየር አለበት የምንለው ዘር ምን ማለት ነው? በውስጣችን ያለው የተፈጠርንበት የኃጢአት ዘር ሞቶ ለእግዚአብሔር ዘር ደግሞ መወለድ ማለት ነው። ወይም ደግሞ ኃጢአት ሞቶ ለጽድቅ መወለድ ማለት ነው። Who can kill the seed of sin and recreate of the seed of God? Who can? ማን ነው የኃጢአትን ዘር በመግደል የእግዚአብሔርን ዘር እንደገና መፍጠር የሚችል ማን ነው? Yes, Jesus, God himself. እግዚአብሔር ራሱ ነው ማለት ነው። God, yes, recreate us. እግዚአብሔር ይፈጥረናል እንደገና with መንፈስ ቅዱስ እግዚአብሔር በመንፈስ ቅዱስ ይፈጥረናል እንደገና። Yes, this is the very, very precious and important truth of the Bible. ለሰው ልጆች ወርቃማና አስፈላጊ እውነት የሚባለው ለኃጢአት ዘር በመሞት ለእግዚአብሔር ዘር መወለድ ማለት ነው። Yes, we should not forget. Satan has taught us, even in our church, even through the prophets, through the teachers, pastors, even the theologians, they have been taught by Satan, and then they taught the people we can change our characters by our own efforts. ሰይጣን በዓለም ብቻ ሳይሆን በቤተ ክርስቲያን በፓስተሮች በቴዎሎጂ ባለሙያዎች ጭምር እነሱ ሁላቸውም ከሰይጣን ስለተማሩ የመጀመሪያ ትኩረታቸው ምን የሚል ነው? ፍሬያችንን ቀይረን ማሳያት አለብን ነው። ፍሬ ወይ ንግግር፣ አመጋገብ፣ አለባበስ ሊሆን ይችላል። እነዛን ነገሮች እንድንቀይር ነው ሰይጣን የሚያስተምረው። ግን እግዚአብሔር ደግሞ ዘርን እንድንቀይር ነው የሚያስተምረን። And Jesus explained about the salvation in the sight of the law. ኢየሱስ ክርስቶስ ደግሞ Yes, Matthew chapter 5 verse 20. ማቴዎስ ወንጌል ምዕራፍ 5 20 ላይ ከሕግ እይታ ክርስቶስ የተናገረው ነገር ምንድነው? Jesus said, "For I say to you that unless your righteousness exceeds the righteousness of the scribes and Pharisees, you will by no means enter the kingdom." እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም ይላል። First he explained the salvation in the view of biological term, but secondly he explained the salvation
in the view of law of God, legally. Actually, he ኢየሱስ ክርስቶስ ዳንነትን በሁለት የተረጎመው አንደኛ ከመወለድ አንፃር ወይም ደግሞ ከስነ ተፈጥሮ አንፃር የኃጢአት ዘር ሞቶ ለእግዚአብሔር ዘር መወለድ፣ ሁለተኛ ደግሞ ከሕግ አንፃር ሲሆን ደግሞ ከጻፎችና ከፈሪሳውያን የበለጠ መጠንከር እንዳለበት ነው ክርስቶስ የተናገረው። Okay, we can find in this verse, Matthew chapter 5, verse 20, ማቴዎስ 5:20 የምናገኘው we can find the word righteousness. ጽድቅ የሚለውን ቃል እዚህ ስፍራ እናገኛለን። Very important, righteousness. እጅግ አስፈላጊ የሆነ ቃል። Yeah, later we'll study about this word in detail. Anyway, briefly saying, the Bible defines the word righteousness as keeping all the law of God. Keeping all the law of ጽድቅ God. ስለሚለው ቃል ይበልጥ የምናጠነው ቢሆንም ነገር ግን በዚህ ስፍራ ላይ መጽሐፍ ቅዱስ የተረገመው ጽድቅ የሚለው ቃል ምን ማለት ነው? ሁሉንም የእግዚአብሔርን ሕግ ምን ማድረግ ነው? መጠበቅ ማለት ነው። Deuteronomy chapter 6, verse 25. Yeah, ዘዳግም 6:5 we can see the word righteousness. Righteousness is keeping all the law. ጽድቅ ማለት ሁሉንም የእግዚአብሔር ሕግ መጠበቅ ነው ማለት ነው። All the law of God. Not partial, but all the law. ሁሉንም ግማሹን ሳይሆን የእግዚአብሔርን ሕግ ሙሉ መጠበቅ ማለት ነው። Hence, later we will study about this word righteousness. Yes, we cannot think of this word without the law of God. ስለ ጽድቅ የእግዚአብሔር ሕግ ባልተጠበቀበትና የእግዚአብሔርን ሕግ በማንወድበት ጽድቅ ብለን ልናስብ አይገባም። Yes, once again, Jesus came to this world to fulfill the law of God. ኢየሱስ ክርስቶስ ወደዚች ምድር የመጣው ለምንድን ነው? የእግዚአብሔርን ሕግ ለመፈጸም ነው። Yes, and then he says, Matthew chapter 5, Matthew 5, 21 to 23. ማቴዎስ 5:21 እስከ 24 ላይ Yes, he explained the meaning of the righteousness exceeding over the righteousness of Pharisees. የፈሪሳውያንን ጽድቅና የሰዱቃውያንን ጽድቅ ለይቶ የጻፎችንና የፈሪሳውያንን ሁለት ጽድቅ ለይቶ አስቀምጣል። Yes, Jesus explained about the sixth commandment, do not murder, in Matthew chapter 5, verse 22. 22ኛ ቁጥር ላይ እኔ ግን እላችኋለሁና በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል ይላል። Yes, in this verse we can find the anger, okay? Anger, despisement, something like this. That is actually the murder, Jesus said. ኢየሱስ ክርስቶስ በዚህ ስፍራ ላይ አንደኛ በወንድሙ ላይ የተቆጣ የተሳደበ እነዛ ሁሉ ወንድሞቻቸውን የገደሉ ናቸው ነው የሚለው ኢየሱስ። Because in this anger or despisement, yes, there is no love. ስንቆጣና ሌሎችን ንቀን በንቀት ስናያቸው በውስጣችን ፍቅር የሌለን ሰዎች እንደሆነን ያሳያል ማለት ነው። Once again, Jesus explained the essence of the law of God is love. ኢየሱስ ክርስቶስ ደግሞ የእግዚአብሔር ሕግ አስፈላጊነቱ በዋናነት ፍቅር እንደሆነ ያስተምረናል። What kind of love? ምን አይነት ፍቅር ነው? Self-sacrificing. ራስን የመሰዋት ፍቅር። And so when we do not have the self-sacrificing love, we cannot love others or God. ራስን መስዋዕት የማድረግ ፍቅር ከሌለን እግዚአብሔርንም ሌሎችንም ልንወዳቸው አንችልም ማለት ነው። Sacrifice for others ourselves because we don't have the self-sacrificing.
ለሌሎች ራሳችንን የማንሰዋው ራስን እንድንሰዋ የሚያስገድደንና የሚያደፋፍረን ፍቅር በህይወታችን ስለሌለ ነው። Yes. God actually remained his self-sacrificing love in ourselves, in our hearts, in loving children only. ኢየሱስ ክርስቶስ ደግሞ እግዚአብሔር ፍቅሩን በእኛ ውስጥ ያስቀመጠው እኛን በመውደድ ብቻ ነው። ፍቅሩን ለእኛ የገለጠው ሉቃስ 11:13 ላይ Yes, Jesus says, if you are, if you then being evil, but you know how to give good gifts to your children, how much more will your Heavenly Father give the Holy Spirit to those who ask Him? ሉቃስ 11:13 ላይ የተጻፈው ጥቅስ ምንለው? እንኪያስ እናንተ እንኳን ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባት ለሚለምኑት ግን እንዴት አብልጦ መንፈስ ቅዱስን ይሰጣቸዋል ይላል። Yes, even though you became like Satan, yes, you love yourself only, but God did not take the love of Father from you, and then you can love your children only. በዚህ ስፍራ ላይ እያለ ያለው እንደ ሰይጣን ምንም እንኳን ክፎች ብትሆኑም በውስጣችሁ ያለውን ሙሉ በሙሉ ግን ፍቅርን እግዚአብሔር ከናንተ ህይወት ነጥቆ አልወሰደም። ክፎች ብትሆኑም ልጆቻችሁን የምትወዱ ከሆነ ግን በሰማይ ያለ ጻድቅ ደግሞ ምን ያህል ይወዳችሁ ይሆናል። The reason why God, the reason why that the reason why God did not take away the love of the parents in us is because He wants us to know, to realize our Heavenly Father's love. እግዚአብሔር አምላክ ለልጆቻችን የሚኖረንን የወላጅነት ፍቅር ከኛ ህይወት ያልወሰደው ትልቁ ምክንያት እርሱ የኛ አባት ሲሆን ደግሞ እኛ ለልጆቻችን ኃጢአተኞች ሆነን ፍቅር የምናሳይ ከሆነ ጻድቅ እርሱ ደግሞ እኛ ልጆቹ ስንሆን ምን ያህል እንደሚወደን እንድናረጋግጥ ስለፈለጋ ነው። ወላጅ ልጆቹን እንዲወድ የወላጅነት ፍቅር ከልባቸው ውስጥ እንዲኖር ያደረገ ማለት ነው። If our God took away the love of parents from us, then we cannot realize. እግዚአብሔር ለልጆቻችን የሚኖረንን ፍቅር ከልባችን ነጥቆ ቢወስድ ኖሮ እኛ ደግሞ በሰማይ ያለውን የአባትነትን ፍቅር ልናጣጥመው አንችልም ነበር። Actually, Satan destroyed all the senses of love from our hearts, but actually God prohibited Satan not to destroy the love of parents only. ምንም እንኳን ሰይጣን በልባችን ውስጥ ያለውን የእግዚአብሔርን የፍቅርን ሕግጋት በሙሉ ቢያፈርስና ቢያበላሽም እንኳን ሰይጣን ግን ከኛ ልብ ውስጥ የወላጅነት ከአባት ልብ ውስጥ የአባትነት ከእናት ልብ ውስጥ ደግሞ የእናትነቷን ፍቅር እንድታጣ ሰይጣን ያንንም ቢፈልግ እግዚአብሔር ግን ከዛ ድንባር እንዳልፍ ከለከለው ማለት ነው። Okay, let's go back to this subject. Righteousness is እንደገና እንመለስ። ጽድቅ ማለት keeping all. ጽድቅ ማለት ምን ማለት ነው? አሁን ሁሉንም የእግዚአብሔርን ሕግ ምን ማድረግ ነው? መጠበቅ ነው። So we cannot make the righteousness by ourselves. ጽድቅንም በራሳችን ልናደርግና ልናገኝ አንችልም። So chapter 3 verse 20. ሮሜ ምዕራፍ 3 ቁጥር 20 ላይ ምንድነው የሚለው? One can be righteous before God by the deeds of the law, actually by our own works. ሮሜ ምዕራፍ 3 ቁጥር 20 ላይ ያለውን የእግዚአብሔርን ቃል ስታነቡ አንድ እንኳን ጻድቅ የለም፣ ይህም የሕግን ሥራ በመስራት ስጋን የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። ጻድቅ Hebrew words ጻድቅ በዕብራይስጥም ጻድቅ ይባላል። You may say ጻድቅ ጻድቅ. yes Actually Hebrew word ጻድቅ.
not tzaddik. በዕብራይስጥ Hebrew word, ጻድቅ፣ በእኛ ደግሞ ጻድቅ። Okay. Yeah, once again, I appeal to you to follow the word of God only, not the human words. አሁንም በዚህ ስፍራ የሚለምናችሁ ነገር ቢኖር ሁሉንም የእግዚአብሔርን ድምጾች ለመከታተል እንጂ የሰውን ድምጽ አትስሙ ነው። Okay. And then in these two categories, actually biological or legal categories, yes, we can find ourselves, we are not righteous. በስነ ተፈጥሮ ወይም ደግሞ በባዮሎጂካል ሚኒንግም ቢሆን እንደውም ደግሞ በሕግ አንፃር ስንመለከት እኛ ጻድቃን አይደለንም። And so Ellen White says of us, we are hopeless, helpless sinner. ኤሌን ዋይት ደግሞ ስለኛ ስትጽፍ ተስፋ የሌለን የሚረዳን የሌለን የተረሳን ኃጢአተኞች እንደሆነን ትጽፋለች። Yes, we have no hope. እውነት ነው፣ ተስፋ አልነበረንም። We must be destroyed. መሞትና መደምሰስ ነበር የሚገባን። ምንም ተስፋ አልነበረንም። Nobody can help us. ማንም ሰው መጥቶ ሊረዳን አይችልም ነበር። Yes, and Jesus is our only hope. ክርስቶስ ብቻ ግን ፍጹም ተስፋችን ነው። Jesus is our only help. ኢየሱስ ብቻ ነው እርዳታችን። Jesus is our righteousness. ኢየሱስ ክርስቶስ ብቻ ነው ጽድቃችን። Study about the righteousness. ጽድቅ የሚለውን በኋላ እናያለን ብያችኋለሁ። አንደኛ ቆሮንቶስ 1:13 ላይ 1:30 ላይ Christ is our righteousness. ኢየሱስ ክርስቶስ ጽድቃችን ነው። አንደኛ ቆሮንቶስ ምዕራፍ 1 Only Jesus is our righteousness. ኢየሱስ ክርስቶስ ብቻ ነው ጽድቃችን። Only He is our salvation and sanctification and our righteousness. እሱ ብቻ ጽድቃችን፣ ቅድስናችንና መዳናችን ነው። Maybe in your Bible, 1 Corinthians chapter 1 verse 28, maybe the last verse. Yeah. 30? Yeah. But in my Bible, in your translation, there is no What it says in 29? 28. It's the same. Yeah, the same verse. Which translation? Yeah. Different translation. Okay. You may read. Okay. አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ነገር ግን የሚመካው በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነውና ይላል። Okay, and then yes, on coming Sunday also we'll have the examination. At that time I will ask you, who is our righteousness? በሚመጣው ይሁድ እንደገና ፈተና ይኖራል። በዛ ጊዜ ከሚጠይቃችሁ ጥያቄዎች ደግሞ አንዱ ጽድቃችን ማን ነው ነው። Okay? ስለዚህ ተነግሮ የሚመጣ ነው ፈተና ማለት ነው። Ask you, who is our righteousness? ጽድቅ ምንድነው ብዬ ሳይሆን ጽድቃችን ማን ነው ብዬ ነው የምጠይቃችሁ። Yes, the Bible says መጽሐፍ ቅዱስ የሚለው Jesus Christ is our righteousness. ኢየሱስ ክርስቶስ ብቻ ጽድቃችን ነው። I'm not my righteousness. እኔ ጽድቄ አይደለሁም። Jesus is my righteousness. ኢየሱስ ክርስቶስ ብቻ የኔ ጽድቅ ነው። But many people, say, I'm righteous. ብዙ ሰዎች እኔ ጻድቅ ነኝ ይላሉ። I'm not doing evil things. እኔ ክፉ ነገርን እያደረግኩ አይደለሁም። Yes, I keep the Sabbath. ሰንበትን እጠብቃለሁ። አስራትን በአግባቡ እመልሳለሁ። Yes, I'm not doing evil things. ክፉ ነገርንም እያደረግኩ ስላልሆንኩ You usually think of yourself, I'm righteous. በዛ ሰዓት ምናልባት ጻድቅ ነኝ ብላችሁ ራሳችሁን ልታስቡ ትችላላችሁ። Usually, even me also.
we think of ourselves. ሁላችንም I'm righteous. ስለ ራሳችን ስናስብ መልካም ነገርን ስናደርግ እኔ ጻድቅ ነኝ ልንል እንችላለን። And so we usually judge people. ነገር ግን ሌሎችን ደግሞ በዚያ ልክ ምን እናደርጋለን? ዝቅ አድርገናቸው እንይዛለን So ወይ we እንናቃለን። are saying actually, yeah, oh, does he do that? Oh, ሌሎችን በእጃችን እየጠቀስን እከሌም እንደዚህ አይነት ያለ ሰው እከሌ እንደዚህ ያደርጋል አሁን እንደዚህ አይነት አገልጋይ እንላለን። you're righteous than others, right? ከሌሎቹ ይልቅ መልካም ሆነ ትታያለህ በራሴ ማለት ነው። Have you committed adulteries with a beautiful lady? ከቆንጆ ሴቶች ጋር ምንዝርና ፈጽማችሁ ታውቃላችሁ? አይ እኔ እንደዚህ አድርጌ አላውቅም። Yes. Automatically, actually, we think of ourselves righteous. ወዲያውኑ በአእምሯችን የሚመጣው ነገር ቢኖር ከሌሎቹ የምንሻል ስለሆንን ጻድቅ ነኝ የሚል ሐሳብ በልባችን ውስጥ ይነግሳል አንዳንዴ። Yes, later we will study about the word righteousness. What is the righteousness of the Bible? በኋላ በደንብ እናጠናለን። አሁን በነገርኳቸው መሰረት ጽድቅ ማለት ምን ማለት ነው? Yes. ማን ነው ከተባለ ክርስቶስ ነው። ምንድነው ከተባለ ደግሞ ሁሉንም የእግዚአብሔርን ሕግ መጠበቅ ነው። Okay. Let's begin with the word faith first. What is the faith? አሁን ደግሞ እስቲ እምነት በሚለው ቃል እንጀምር። እምነት ምንድነው? እምነት ምንድነው? Hebrew word emuna or emet. Emet means truth. እምነት በዕብራይስጥ ኤሙና ይባላል። ኤሙና ማለት ደግሞ እውነት። Okay. Let's go to the Old Testament. ወደ ብሉይ ኪዳን እንሄድ እስቲ። Yeah, to believe. Hebrew word to believe is aman. በዕብራይስጥ Aman. በዕብራይስጥ እምነት የምትለው ቃል አማን ትባላለች። በእኛ እምነት የምንለው ማመን ማመን። This is the verb. እቺ ደግሞ አሙና። Aman is the verb. Okay? አማን To believe. ማመን ማለት ነው በዕብራይስጥ። Yes. Aman means to confirm. ይሄ ማረጋገጥ ማለት ነው። You should remember, I will put this at examination. እቺንም ፈተናችሁ ላይ ያመጣል። What is the meaning of this word? Aman? To confirm. ስለዚህ ለእምነት አማን ማለት የሚል የዕብራይስጥ ቃል ምንን ያሳያል? ማረጋገጥን። Yeah, this is the basic meaning of this word, aman, to confirm. ማረጋገጥ። Yes, this basic meaning of this word we can find Ruth chapter 4 verse 16. ይህንን ደግሞ የምናገኘው ሩት chapter 4 verse 16. 4:16 ላይ። Okay, let's go to Ruth chapter 4 verse 16. 4:16 እንሄድ። Then Naomi took the child and laid him on her bosom and became a nurse to him. እሺ ኑሃሚንም ሕፃኑን ወሰደች አቀፈችውም ሞግዚትም ሆነችው ይላል። Yes. Yeah, the Bible says she became a nurse to him, to his actually grandson. ሞግዚት ሆነች ይላል። Okay. Became a nurse. How about your translation? ሞግዚት Nurse. Nurse? Now? ሞግዚት ያ the same. Same? Nurse? Nurse, yeah. Now? Noun. Yeah. Okay. This word, nurse, is in Hebrew word, yeah, aman. ይሄ ሞግዚት የሚል ቃል Nurse. አማን የሚለውን ቃል This is the noun, but Hebrew word is not the noun, but the verb, aman. ይሄ
በዕብራይስጡ በእኛ ላይ ሞግዚት የምትለው ቃል በዕብራይስጥ አማን ከሚል ስም የመጣ ነው። አሁን በእኛ ላይም ሞግዚት ሆነችው ስል ግስ ሳይሆን ስም ነው የሚሆነው ማለት ነው። Yes, the literal meaning of this word is what? ትክክለኛ የዚህ ቃል ትርጉም ምንድነው? To confirm. ማረጋገጥ ማለት ነው። Yes, to support, confirm. ማገዝ፣ መቀበል እና ማረጋገጥ። That's the basic meaning of this word, aman. ይሄ አማን የሚል ቃል ወይም ደግሞ to believe የሚለው ቃል መሰረታዊ ትርጉሞቹ አንደኛ ማገዝ። Okay, for example, Naomi, መቀበል። she support her grandson. በዚህ ስፍራ ላይ የምናየው ኑሃሚን የልጅ ልጇን ስትቀበል ነው የምናገኛት። Usually, grandmother supports her grandson like this. በዚህ ስፍራ ላይ እናት የሆነችው ኑሃሚን የልጇን ልጅ ተቀብላ አቀፈችው ማለት ነው። Making her grandson stand firm. ስለዚህ ከፊት ለፊቷ ላይ አስቀምጣ ማገዝ ማለት ነው። Yes, that's the meaning of this word. Support. ሞግዚት የምንለው ማገዝ፣ መንከባከብ ማለት ነው። መቀበል። Yes, but this word was used positive. በዕብራይስጡ ግራሜር ላይ ግን ደግሞ በምክንያታዊ መልክ You don't have to know about the Hebrew grammar, but this word you should know about this. ስለ ዕብራይስጡ ግራሜሮች ብዙም መታቆም ይሄን ቃል ግን እንድታውቁ ፈልጋለሁ። This was used in causative form. Do you know causative form? Maybe. Yeah. የምታውቁ ሰዎች አላችሁ? እንግሊዘኛ አስተማሪዎች የላችሁ? Yeah, the English is cause. English was cause. Cause. What is the cause? ምክንያት ምንድን ነው? Because. Cause. እኮ ምክንያቱ ወይም ደግሞ ስለዚህ የሚባል ነገር ምንድን ነው? ከፊት ለፊት it shows there is something in front of the sense. Usually this cause how can I say in English? Cause is the reason or source of something. የሆነ ነገር በእንግሊዘኛ ይሄ ስለዚህ ብለን የምንጠቀመው ምክንያት የምለው የአንድ ነገር ምንጭ ከፊት ለፊት አለው ማለት ነው። Yes, look at this pen. እችን እስክሪብቶ ተመልከቷት። It cannot stand by itself. እቺ እስክሪብቶ በራሷ መቆም አትችልም። Can this pen stand by itself? እቺ እስክሪብቶ በራሷ መቆም ትችላለች? እንደዚህ ብናደርግ Never. አትችልም። And then in order to be firm, this pen must commit itself to others. እቺ እስክሪብቶ በራሷ መቆም ከፈለገች ራሷን ለሌላ አሳልፋ መስጣት አለባት ማለት ነው። Be firm. በደንብ ጠንክራ ልትቆም ከፈለገች Yes, this pen must commit itself to someone. እቺ እስክሪብቶ ራሷን ለሌላ ሰው መስጣት አለባት ማለት ነው። Yes, this pen እቺ እስክሪብቶ was committed to me. አሁን ራሷን ለኔ ሰጠች። Hold this. And this pen be stood firm like this. ከዛ በኋላ እቺ እስክሪብቶ ራሷን ለኔ ከሰጠች እኔ እረዳታለሁ፣ እቀበላታለሁ፣ አግዛለሁ። እንደዚህ ሲያደርግ አሁን እቺ እስክሪብቶ ጠንከር ብላ ትቆማለች ማለት ነው። በኔ ነው የምትቆመው።
be stood firm. እቺ እስክሪብቶ በደንብ መቆም የምትችለው We call it causative. ይሄንን ነው ምክንያታዊ የምንለው በዕብራይስጥ If you ግራመር። fall. Yes, I commit, I entrust something to others. And why? Yeah, this microphone can be stood firm. ስለዚህ የሆነ ነገር ለሌላ ሰው አልፎ ሲሰጥ ማይክሮፎንም ይሁን እስክሪፕቶ በሌላ ሰው እጅ ላይ ሲቆም እንደፈለጋ መቆም ይችላል ማለት ነው። Understand this? እየተረዳችሁ ነው ወይ? Once again, we cannot stand firm by ourselves. በራሳችን እኛም በጽናት ልንቆም አንችልም። We should commit ourselves to God. ከዛ በኋላ ልክ እስክሪፕቶ ቅድም ለኛ መሰጣት እንዳለበት ራሳችንን ለእግዚአብሔር አሳልፈን ስንሰጥ Can stand firm. We can be stood firm. በእግዚአብሔር ጣት እገዛ ምክንያት ደግሞ እኛ በጽናት መቆም እንችላለን። Yes, in this case, committing ourselves to God, we can say we believe in God. ራሳችንን ለእግዚአብሔር አሳልፈን መስጣትን በእግዚአብሔር ማመን ብለን እንጠራለን። And so we cannot say I believe in God. ዝም ብለን በእግዚአብሔር አምናለሁ ማለት አንችልም። Can we stand firm by ourselves? በራሳችን መቆም እንችላለን? Can I hold God by myself? እግዚአብሔርን እኔ በራሴ እጄ እነካዋለሁ? አላደርገውም። But በእግዚአብሔር ግን we stood firm. እኔ በጽናት መቆም እችላለሁ። Okay. Who can hold us? Who can make us stood firm? ማን ነው በጽናት ሊያቆመን የሚችል? እግዚአብሔር ነው። But many people say, I believe in God. I chose God. God. ብዙ ሰዎች እግዚአብሔርን መርጫለሁ፣ በእግዚአብሔር እታመናለሁ ይላሉ። Yes, actually. So wrong. ስተት ነው ይሄ። Once again, who did choose? እኛ እግዚአብሔርን እንመርጣለን ወይስ እግዚአብሔር ነው እኛን የመረጠው? God chose us. John chapter 15 verse 16. ዮሐንስ 15:16 Jesus says, I chose you. እኔ መረጥኋችሁ ነው የምለው። You have chosen me, but I have chosen you. እናንተ እኔን አልመረጣችሁም፣ እኔ ግን እናንተን መርጫችኋለሁ ይላል። And we usually say, I chose to believe in Jesus. በክርስቶስ ማመንን መርጫለሁ ይላሉ ብዙ ሰዎች። Yeah, actually that is not the biblical saying. ይሄ መጽሐፍ ቅዱሳዊ ንግግር አይደለም። ዮሐንስ 15:16 ምንድነው? እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም ይላል። Okay. Yes, many people say, by my faith I will be saved because I believed in Jesus, because I chose Jesus. And so by my faith I will be saved. No, this is absolutely wrong. ብዙ ሰዎች ጌታን ስላገኘው ስለመረጥኩኝ በእምነቴ እድናለሁ ብለው ያስባሉ። ይሄ ደግሞ ሙሉ በሙሉ ስህተት ነው። እኛ አይደለንም ያመንነው፣ እኛ አይደለንም የመረጥነው። እርሱ ነው እኛን የመረጠን፣ እርሱ ነው እንድናምን ያደረገን እንጂ እኛ አይደለንም በራሳችን። Later we will study about that. ስለዚህ ነገር በኋላ እናጠናለን። Maybe you are now confused actually. ምናልባት አንዳንዶቻችሁ ግራ ሊገባባችሁ ይችላል። Okay. 2 Timothy chapter 3 verse 15, you may find ሁለተኛ interesting, strange sayings in the Bible. ሁለተኛ ጢሞቴዎስ 3:15 ላይ አንድ እንግዳ ንግግር በመጽሐፍ ቅዱስ ውስጥ እናገኛለን። 2 Timothy chapter 3 verse 15 says,
Okay, let's go to 2 Timothy chapter 3 verse 15. አንደኛ ጢሞቴዎስ 3:15 ላይ የሚለውን ቃል እንየስት። And Apostle Paul says, and that from childhood you have known the Holy Scriptures, which are able to make you wise for salvation through faith which is in Christ Jesus. ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል ይላል። Oh, very interesting sayings we can find in this verse. Yes, the Bible makes you wise for the salvation, okay, for salvation through faith. Yeah, where is faith? በማመን ወይም ደግሞ በኢየሱስ ክርስቶስ በማመን መዳን የሚገኝበትን ስል እምነት የት ነው? እዚህ ጋር Where is the faith? in Jesus Christ. Yes, the Bible, Apostle Paul clearly says, faith which is in Christ Jesus. በኢየሱስ ክርስቶስ በማመን Through my faith? በእኔ እምነት ነው ወይስ Through your own faith? በእናንተ እምነት ነው? What does the Bible say? መጽሐፍ ቅዱስ ምንድን ነው ያለው? Faith which is in Christ Jesus. በኢየሱስ ክርስቶስ ውስጥ ባለው እምነት። Totally different. Especially many Protestant church pastors emphasize the word faith. I believe in Jesus. ብዙ ፕሮቴስታንቶች ግን በኢየሱስ አምናለሁ የሚለውን ቃል በተለየ ሁኔታ ነው የሚያስረዱት። Actually, I was born in Protestant church. My mom was Presbyterian Protestant church. እናቴ የፕሬስቢቴሪያን ቤተክርስቲያን አባል ስለሆነች እኔም የፕሮቴስታንት ቤተክርስቲያን አባል ነበርኩኝ። Yes, from my childhood. Actually, I have heard from my pastor, yeah, Jesus said you will be saved. Only believe in Jesus, you will be saved. ልጅ በነበርኩበት ሰዓት ላይ የዛ ቤተክርስቲያን ፓስተር ሲያስተምረኝ የሰማሁት ነገር በኢየሱስ እመን ትድናለህ፣ እመን እያለ ያስገድደኝ ነበር። But the Bible is different. መጽሐፍ ቅዱስ ደግሞ ሌላ ነው የሚለው። Salvation through faith. Yes, and of course, we will be saved through faith. መዳን በእምነት ነው የምንድነውም። አዎ በእምነት ነው የምንድነው። ነገር ግን እምነቱ የት ጋር ነው ያለው? Faith which is in Christ Jesus. በኢየሱስ ክርስቶስ ውስጥ ባለው። Later we will study about this more. Very important. Okay. ይህንን በኋላ ደግሞ ይበልጥ በስፋት የምናይ ሐሳብ ይሆናል። Even our pastors do this. ይህንን አገልጋዮቻችንም ቢሆን ይህንን በተለየ ሁኔታ ለይተው አያውቁም። We usually say, believe in Jesus and you will be saved. እመን በኢየሱስ እመን ትድናለህ የሚል ነገር ነው የሚያውቁት። እውነታው ግን ይሄ አይደለም። Yeah, this week is so important to us because we must know most important truth of the Bible, righteousness. በመጽሐፍ ቅዱስ ካሉ ብርቅ እውነቶች አንዱ ጽድቅ በእምነት ነው። Okay, once again we are going back to this topic, faith. እምነት የሚለውን ሐሳብ ስናይ there is some differences in Amharic and English verse. Okay, let's go. In Amharic verse it says by believing on Jesus Christ. Absolutely right. But in English it says the faith which is in Jesus Christ. Amharic and English Totally. ስለዚህ በዚህ በአማርኛ ላይ ጥቅሱ የሚለው በኢየሱስ ክርስቶስ በማመን ነው አይደል? እንደሚለው ጥቅሱን መጽሐፍ ቅዱሳችሁን ስታነቡ
በኢየሱስ ክርስቶስ በማመን የእንግሊዘኛውን መጽሐፍ ደግሞ አፕሊኬሽናችሁ ላይ ስታዩ በኢየሱስ ክርስቶስ በማመን ሳይሆን በኢየሱስ ክርስቶስ ውስጥ ባለው እምነት ነው የሚለው። If you have any other translation, maybe King James Version. Yeah, ትልቁን መጽሐፍ የያዘው ሰው አለ? Yeah, please read. እሺ According to the King James Version. Yeah, you must check. Yes, many theologians translated the Bible according to their own thinking. ብዙ ቴዎሎጂ ባለሙያዎች መጽሐፍ ቅዱስን በራሳቸው ሐሳብ ይተረጉሙ ነበር። Yes. They changed the Bible. መጽሐፍ ቅዱስን Like the Roman Catholics. ኦኬ፣ በዚህ መጽሐፍ ላይ ደግሞ የሚለው እንደዚህ ነው። ከሕፃንነቴ ጀምረህ የተቀደሰችን መጽሐፍ ተምረሃልና ለዳህንነት ታስተምርህ ዘንድ የምትችል በኢየሱስ ክርስቶስ ሃይማኖት ስር። ስለዚህ ይሄኛው ልክ ነው ማለት ነው። Okay. How about this? That's inside it's right. Yeah. Okay, another translation. Who has another translation? ሌላ እትም የያዘ ሰው አለ? Okay. This translation? እዚህ ጋር አለ። ዳድዬ ይዟል፣ ያየው ነበር። Okay. Who can have this translation? Another translation. Okay. Is this Hadith? 3:15 ከሕፃንነት ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጥ የሚችሉትን ቅዱሳት መጻሕፍትን አውቃል። Yeah, that's the same with this. Yeah. Yeah. Okay, another. Who has another? አንተ ጋር ምን ይላል? ተመሳሳይ ነው። ሶ እንግሊዘኛው ላይ ያለውን ተጠቀሙ ማለት ነው። Yeah. Yeah. Only this. Okay. Very sorry. This. Yes. Okay. We have no time to discuss more. Anyway. በብዛት አናወራም። በእንግሊዘኛው ግን ልዩነት ስላለ ነው ጥያቄውን ያነሳሁት እዚህ ጋር። Okay. If you know Korean language, I will show you Hebrew Greek Bible. የኮሪያ ቋንቋ የምትችሉ ሰዎች ብትሆኑ የዕብራይስጡን ጽሑፍ አሳያችሁ ነበር። የዕብራይስጡን ጽሑፍና ትርጉም አሳያችሁ ነበር። እንግሊዘኛ አለ እዚህም ስላለ ነው የጠየቅኩት። አንተ ጋር እንደዚህ ነው in Jesus Christ ነው አይደል የምለው? Yes, I want to check. Okay, that's the show. Will you help me? This is Greek Bible, but explanations Korean. So I'm very sorry, I cannot. የግሪክ መጽሐፍ ነው። የኮሪያን እትም ነው አሁን ያሳያችሁ ያለሁት። ቀጥታ ከግሪክ የተጻፈውን ማለት መጽሐፍ ቅዱስ ማለት ነው። ግን ብዙ ስለማትረዱ አዝናለሁ ያሉኝ ናቸው። Okay, I want to read Greek language. እኔ በግሪከኛ አነባለሁ። Dia means through. Pisteos, yeah. Actually, this is the form of genitive form of pistis. Pistis means faith. Yeah. Dia, pisteos, tes. This is in English, which. Okay? And Christo, Yesu. And is in. በግሪከኛም ቢሆን በግሪኩ መጽሐፍ ቅዱስም እንግዲህ በኢየሱስ ክርስቶስ ውስጥ ባለው genitive form of Christos. Christos, Yesu. Jesus. And Tes and Christo, Yesu. Yeah, literally. Yeah. Which faith which is in Christ Jesus. በኢየሱስ ክርስቶስ ውስጥ ባለው እምነት። Okay. Right? She cannot lie.
He's very honest. ስለማይዋሽ እኔ የሚያነበውን ነገር ያልኩት እውነት ነው ብዬ እሱን እሱ ስለማይዋሽ ነው እንዲያረጋግጥልኝ የጠራሁት። Yes. እናንተ ስለማታውቁ የሚያነበውን ነገር እሱ ምስክር እንዲሆን ማለት ነው። Yes. Says, faith, dia pistos. Through faith, tes Christo Jesus. በኢየሱስ ክርስቶስ ውስጥ ባለው Yes. Through faith, dia pistos. Through faith, which is in Christ Jesus. በኢየሱስ ክርስቶስ ውስጥ ባለው እምነት። Once again, correct your Bible. ይህንን አርማችሁ ያዙት ለራሳችሁ። Yes, please correct all your Bible. አስተካክላችሁ ጻፏት። Yeah. In short, they are requesting to tell them the difference only in short because they want to memorize it in their mind. Yes, as I told you, the Bible says, እኔ እነግራችኋለሁ which is in Christ Jesus. አሁን መጽሐፍ Jesus. በኢየሱስ በማመን ሳይሆን በኢየሱስ ባለው እምነት የሚል ሐሳብ ነው። አሁን በኢየሱስ ማመን እኛ ነን እሱን ምናምነው። አሁን ግን ደህንነትን ደግሞ እግዚአብሔር ቅድም በዮሐንስ ወንጌል 15 ላይ በተጻፈው ሐሳብ ደግሞ እኛ መርጠን ሳይሆን እሱ ነው የመረጠን። እኛ አልፈለግንም፣ እሱ ነው የፈለገን። ስለዚህ እርሱ ነው እምነትን የሰጠን። አሁን ይሄንን ትንሽ ገባብ እያለ በደንብ ስለሚያስረዳችሁ በኢየሱስ በማመንና እርሱ እምነትን በመስጠት ላይ ልዩነት አለ ወይስ የለውም? ስለዚህ እኛ እርሱን አመን ሳይሆን እንድናምነው እምነትን የሰጠው ማን ነው? ልዩነቱ እዚህ ጋር ነው። ይሄ ነው ማለት ነው። Okay. Anyway, correct your Bible. እቺን አስተካክላችሁ ያዟት። Yes, on your Bible. በመጽሐፍ ቅዱሳችሁም አስምራችሁ በቦታው ላይ ምልክት አድርጋችሁ ማዝ ትችላላችሁ። Yes, you should teach your people only the Bible. Okay? ህዝባችሁንም ደግሞ መጽሐፍ ቅዱስን ስታስተምሩ ይህንን እውነት ብቻ ልታስተምሩ ይገባል። Actually, you have authority to change the verses. የመጽሐፍ ቅዱስ ጥቅሶችን የመቀየር ስልጣን የለኝም። Yes, on Catholic Church, actually they changed the Bible verses. ሰይጣንና የሮም ካቶሊክ ቤተክርስቲያን አስተዳደር ግን መጽሐፍ ቅዱስን ብዙ ጊዜ ብዙ ቦታዎች ላይ ቀይረውታል። Yes, actually, says, I am God and so I can change my words. ስለዚህ የሮም ካቶሊክ ጳጳስ ያለውን ቃል ስታስተውሱ እኔ አምላክ ስለሆንኩኝ ቃልን መቀየር እችላለሁ የሚል ነበር። Yes, we don't have anyone. በእኛ መካከል ማንም በዚህ ውስጥ ለማንም የእግዚአብሔርን ቃል ትርጉም የመቀየር ስልጣን የተሰጠው ሰው የለም። Change. እናንተ ግን Correct your Bible. መጽሐፍ ቅዱሳችሁ ላይ አስምራችሁ ምልክት አድርጋችሁ ያዙ። Okay, let's go. And then, once again, this word aman, ይሄ አማን የምንለው የዕብራይስጡ ቃል to ወንድሙ confirm, መቀበል ማረጋገጥ። this word was used in causative form first. በምክንያታዊ መልክ ነው በመጀመሪያ የምንጠቀመው። This means to commit, መስጣት መሰጣት masadat, ያ commit, to entrust. Okay? ይሄ የአማን የሚለውን ቨርብ ነው ወይም ደግሞ ስለ እምነት እያስተማረን ያለው አንደኛ መቀበል ወይም ደግሞ ማረጋገጥ፣ ከዛ በኋላ ደግሞ መሰጣት። Actually, this aman in causative of masadat, yes, because of to be stood from, actually. ይሄ በጽናት መቆም በአንድ ነገር ላይ
ተሰጥተን ስንል በዛ ሐሳብ ላይ በጽናት ያለማወላወል በጽናት መቆም ማለት ነው። Yes, final of this commitment is የዚህ መሰጣት ፍጻሜው by someone it can be stood firm. በአንድ ነገር ላይ ጸንቶ በጽናት መቆም። Yeah, we call it passive form. ይህንን ፓሲቭ እና አክቲቭ የምንለው በእንግሊዘኛ Yes. ቬርቦች ስንማር ላይ Yes. ወደ ተግባር መቀየር ማለት ነው። In Hebrew, nifal form. This is hifil form. Hifil, nifal. Nifal is passive. Passive. ተግባር በተግባር መቀየር። Okay. For example, we can see these forms in the Bible. ይህንን ቃል በመጽሐፍ ቅዱስ የምናገኘው ወይም ደግሞ ይህንን መልክ የያዘውን ሐሳብ የምናገኘው Yes. First, we can see Genesis chapter 15 verse 6. ዘፍጥረት ምዕራፍ 15 ቁጥር 6 ላይ Abraham believed in God. Abraham believed in the Lord. Okay? አብርሃም በእግዚአብሔር አመነ የሚል ቃል እናገኛለን። Abraham believed in the Lord. አብርሃም በእግዚአብሔር አመነ። And then this is Aman believed. Aman positive form. ይሄ ቅድም አማን ያልንበት ምክንያት ወይም ደግሞ ምንጩ ነው የሆነ ነገርን ለማስከተል ያለው መሰረታዊ ሐሳብ። Yes, and finally, Nehemiah chapter 9 verse 8. ነህምያ ምዕራፍ 9 ቁጥር 8 Okay. Nehemiah chapter 9 verse 8. ነህምያ 9:8 And his heart faithful. Faithful. His heart faithful. ነህምያ ምዕራፍ 9 ቁጥር 8 ላይ እንዲህ ይላል፣ This is Haman. ልቡም በፊትህ የታመነ ምልክ። This is passive form. ይሄ ተግባራዊ ሐሳብ ነው። የታመነ ማመን የታመነ። Yeah. Actually, if we this word literally, it means to be confirmed by God. To be confirmed. ለእግዚአብሔር ሙሉ በሙሉ አልፎ መሰጣት መታመን ነው ማለት ነው። Please write these two verses. ሁለቱንም አብርሃም በእግዚአብሔር አመነ የሚለውንና የነህምያ ልብ ደግሞ በእግዚአብሔር ታመነ የሚለውን ቃል አጥብቃችሁ ያዟል። yes ይሄ የአብርሃም አንደኛ አብርሃም በእግዚአብሔር ምን አደረገ? Yes, actually. ሁለተኛ ደግሞ Yes, Genesis chapter 15 verse 6. Abraham ልቡ በእግዚአብሔር must not himself to God. አብርሃም ራሱን ለእግዚአብሔር ሰጣ። The same word was used in positive. ተመሳሳይ ቃል ደግሞ በነህምያ ጊዜ ላይ ሲፈጸም ተመሳሳይ ቃል commit as we deposit our money in the bank. Abraham actually committed himself in God. ልክ ገንዘባችንን በባንክ ቤት ወስደን እንደምንሰጥ አብርሃም ደግሞ ራሱን ለእግዚአብሔር ወስዶ ሰጠ። And then finally, ከዛ በኋላ according to Nehemiah chapter 8, በነህምያ 9:8 ላይ እንዳለው ደግሞ yes, his heart to be conformed. እንግዲህ በዛ ሰዓት አብርሃም ይሄን ካደረጋ በኋላ ደግሞ
እግዚአብሔር ያረጋገጠው ምንድነው? የአብርሃም ልብ በእግዚአብሔር ላይ የታመነ እንደሆነ የነህሚያ ልብ በእግዚአብሔር ላይ የታመነ ሆነ ማለት ነው። Committed himself in the Lord, and then by God his heart stood firm. አብርሃም ራሱን ለእግዚአብሔር አሳልፎ ከሰጣ በኋላ ልቡ ደግሞ በእግዚአብሔር ላይ በጽናት ታመነ ማለት ነው። Okay, understand this? ግልጽ ነው? ተረታችኋል ወይ? If Abraham did not himself, አብርሃም ራሱን ማንነቱን ለእግዚአብሔር አሳልፎ ባይሰጥ ኖሮ ከቶኑ በጽናት ሊቆም አይችልም ነበር። the same word ተመሳሳይ እምነት የሚል ቃል ደግሞ በነህሚያ ጊዜ አገልግሏል። የመጀመሪያ he committed himself ራሱን ሰጣ፣ in God, በእግዚአብሔር ውስጥ አደረገ። and then በመጨረሻ በእግዚአብሔር ምክንያት he stood firm. በጽናት የሚቆም በእግዚአብሔር ላይ በጽናት የሚቆም ሰው ሆኖ ተገኘ። Yes, that's the faith, that's the believing in God. በእግዚአብሔር ማመን የሚባለው ይሄ ነው። Understand it? ተረታችኋል ወይ? What is the faith? እምነት ምንድነው? በእግዚአብሔር ማለት ምን ማለት ነው? Committing myself. ራስን ለእግዚአብሔር መስጣት ነው። ራስን መስጣት That's the faith. እምነት እሱ ነው። ይህንን የመጽሐፍ ቅዱስ እውነት በቀላሉ ላስረዳችሁ አልቻልኩም። ጥሩ አስተማሪ አይደለሁም። Understand this? ገብቷችኋል ወይ? Maybe some of us understand. አንዳንዶቻችን ገብቶን ሊሆን ይችላል። Once again, እንደገና አንዴ አብርሃም he could not stand firm by himself. በራሱ ሊቆም የሚችል ሰው አልነበረም። So he committed himself totally in God. ራሱን ሙሉ በሙሉ ለእግዚአብሔር አሳልፎ ሰጠ። በዛ ሰዓት Held him, okay, God held him firm by his own name. እግዚአብሔር ደግሞ በጠንካራ እጆቹ አጽንቶ ያዘው። Okay. What is believing in God? በእግዚአብሔር ማመን ምን ማለት ነው? ራስን ለእግዚአብሔር Committing. አሳልፎ መስጣት። Okay. And then if I ask you, what is the faith? Then you may answer, yeah, only one word, massadat. እምነት ምንድነው ብዬ ብጠይቃችሁ ብዙ ዝርዝር ውስጥ ሳትገቡ መሰጣት ብላችሁ መልሱ ማለት ነው። Okay, another ሌላ reference we can find in Second Chronicles chapter 20 verse 20. Second Chronicles. ሁለተኛ የመጽሐፍ ቅዱስ ጥቅስ ደግሞ ሁለተኛ ዜና ምዕራፍ 20 ቁጥር 20 ላይ እናገኛለን። Yeah, these two verses you should remember. I will put this as an examination. ሁለቱንም ጥቅሶች በደንብ አስቡ፣ በፈተናችሁ ላይ ያመጣለሁ። Once again, back. Okay. ሁለተኛ ዜና ምዕራፍ 20 ቁጥር 20 Second Chronicles chapter 20 verse 20. Okay, let's go. 20 Second Chronicles chapter 20 verse 20. ሁለተኛ ዜና ምዕራፍ 20 ቁጥር 20 Okay. ማልደውም ተነሱ፣ ወደ ቴቁዌም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩም ይሳካላችኋል አለ። Okay. Yeah. King Jehoshaphat, ንጉሥ ዮሳፋጥ these people, ለሕዝቡ ሲናገር he said, believe in the Lord. በእግዚአብሔር እመኑ። Yes, in this verse, believe in Hebrew word aman. የቅድሞ
የዕብራይስጡ አማን የሚል ቃል ነው። Yes, once again, this is causative form. ኤመኑ ወደ Emmanuel, commit, Yeah. masadat, in the Lord. በእግዚአብሔር Yes, King Jehoshaphat said, we cannot stand firm before our enemies. ኢዮሳፋጥ እያለ ያለው ነገር በእግዚአብሔር ፊት በጽናት ልንቆም አንችልም ነው። His enemies approached them and attacked them, and then actually they are wavering like the leaves. And then we are not safe. Actually, we are not. We cannot stand firm. And so, Basadat ourselves in the Lord. ኢዮሳፋጥ እያለ ያለው በእነዚህ በብዙ ጠላቶቻችን ፊት እምነታችን እንደ ቅጠል በሚንቀሳቀስ ጥቂት እምነት ልንቆም ስለማንችል በእግዚአብሔር እመኑ፣ በዚያ ሰዓት ግን ትጸናላችሁ። You shall be established. You shall be established. Be established. This is also aman. በአማርኛው ላይ ትጸናላችሁ ነው የሚለው፣ በእንግሊዘኛው ላይ ግን በእግዚአብሔር ላይ ትመሰረታላችሁ ነው የሚለው። Yeah, this is passive. ይሄ ወደ ተግባር የተቀየረ ሐሳብ ማለት ነው። Same word aman used. ተመሳሳይ ቃል ነው እየተጠቀሙ ያሉት። እመኑ፣ Okay. አመነ፣ ታመነ። ዘፍጥረት 15:16 እና ነህምያ 9:8 ላይ ካለው ጋር ሁለተኛ ዜና ምዕራፍ 20 ቁጥር 20 ተመሳሳይ ትርጉም አለው። መቆምና መጽናት የፈለገ በእግዚአብሔር ላይ ማመን፣ ራስን ለእግዚአብሔር መስጠት። Yes, King Jehoshaphat. ንጉሡ ኢዮሳፋጥ ለህዝቡ ሲናገር We are not safe. We are not safe. በሰላም አይደለንም ያለነው። Yes, and we should masadat ourselves in the Lord. ስለዚህ የእኛን ማንነት ለእግዚአብሔር አሳልፈን መስጠት አለብን። Aman. ማመን። Positive form. And then ከዛስ we shall be established. በእግዚአብሔር ላይ በጽናት ትመሰረታላችሁ። Passive. ተግባሩ ይሄ ነው። By God, we can be stood firm. መጀመሪያ ማመን፣ ከዛ በኋላ ነው ተግባሩ በእግዚአብሔር ላይ መጽናት። Okay? Then, ከዛስ how can we be stand firm? እንዴት ነው በጽናት መቆም የምንችለው? እንዴት ነው በጽናት ጸንተን መቆም የምንችለው? by committing, Muscle. Only muscle. በመሰጣት ብቻ ነው። God will make us stand firm. እግዚአብሔር ብቻ በጽናት ያቆመናል ማለት ነው። By God. በእግዚአብሔር ነው የምንቆመው። We can be established firm. በእግዚአብሔር ብቻ ጸንተን መቆም እንችላለን። Yes, this is the formula of faith. የእምነት ፎርም ይሄ ነው። This is the very, very important formula. ወሳኝ የሆነ ፎርሙላ ነው ይሄ። Put this at an examination. You should በፈተናችሁ ላይ አመጣለሁ። first, how can we stood firm? How can we be stood firm? እንዴት ነው በጽናት መቆም የምንችለው? By muscle committing to believe in the Lord. We can stand firm we can be stood by God, passive. እግዚአብሔር ኃይል ብቻ ነው መቆም የምንችለው እንጂ በራሳችን አይደለም። Yes, if I ask you, write the formula of faith, and then you may write these two verses, okay? የእምነትን ፎርሙላ ጻፉ ብዬ ብጠይቃችሁ እነዚህን ሁለቱንም ጥቅሶች ትጽፋላችሁ። Only when we commit ourselves. ሁለተኛ ዜና ምዕራፍ 20 ቁጥር 20 እና ዘፍጥረት 15:16 Yes, we could be stood by God firm. ለእግዚአብሔር
ለእግዚአብሔር ወይም ደግሞ በመሰጣት ብቻ በጽናት ወይም ደግሞ በእግዚአብሔር ላይ መመስረት እንችላለን። ሰዓት አልፏል መሰለኝ። Understanding? ገብቷችኋል? If I put this at an examination, can you write an answer? ፈተናችሁ ላይ ባመጣ መልስ መጻፍ ትችላላችሁ? Make. Lord will help you. ጌታ ይርዳችሁ። Very important. ወሳኝ እውነት ነበረ ይሄ። This afternoon we will continue to study about this. ከሰዓት በኋላም ስለዚህ ጉዳይ እናጠናለን። If you continue to study about the Bible truth, and then you can understand. ስለ መጽሐፍ ቅዱስ እውነት በጥልቀት ማንበብ ስትጀምሩ ይበልጥ እየተረዳችሁ ትሄዳላችሁ። Righteousness by faith. ጽድቅ በእምነት ወይም ደግሞ በሃይማኖት። Actually, it's changed the true biblical meaning of the word. ሰይጣን እውነተኛ የሆነ የመጽሐፍ ቅዱስ እውነት ትርጉሞችን እየደበቀ ነው። Very sorry. በጣም የሚያሳዝን ነው። Okay, time is too much. Sorry. ሰዓታችን ብዙ ሄዷል። በጣም ይቅርታ Let's እጠይቃለሁ። pray. ጸልይ። Our Father in heaven, thank you for giving us this truth this morning. ይህንን የከበረውን እውነት ስለሰጠህን እጅግ አድርገን እናመሰግንሃለን። We are so foolish and so simple that we cannot understand your word. ኃጢአተኞችና ሞኞች በመሆናችን እውነተኛ ቃልህን በሙላት ልናስተውል አልቻልንም። Please forgive us sins and make us understand and experience your words. እባክህ ኃጢአታችን ይቅር በለንና ቃልህን በሙላት እንድንረዳ አርግዘን። In the name of Jesus, we pray. በኢየሱስ ስም